እንኳን ወደ አሚፍ ቲዩብ በደህና መጡ። በዛሬው ቪዲዮ የኢትዮጵያ ሰራተኞች በአረብ ሀገራቶች የሚያጋጥሟቸውን 5 ዋና ዋና ችግሮች የምንመለከትበት ይሆናል። ለቻናሉ አዲስ የሆናችሁ ቻናላችንን ሰብስክራይብ እና የደወል ምልክቷን በመጫን ቤተሰባችን ይሁኑ። ሰላም ቤተሰቦች፣ በመግቢያ ላይ እንደተናገርኩት የኢትዮጵያ ሰራተኞች በአረብ ሀገራቶች ላይ የሚያጋጥሟቸውን 5 ዋና ዋና ችግሮች በአጭሩ የምንመለከት ይሆናል። ይህ ቪዲዮ ምናልባት ወደ አረብ ሀገራቶች መሄድ የሚፈልጉ ወይም ለመሄድ እየተዘጋጁ ላሉ እና አረብ ሀገራት ላይ እየኖሩ ላሉ ይጠቅማል ብዬ ያዘጋጀሁት ቪዲዮ ነው። ወደ መጀመሪያው ቻሌንጅ ወይም ደግሞ ችግር ስንገባ ብዙ ኢትዮጵያውያን ሰራተኞች የአረበኛ ቋንቋን ለመልመድ ሲቸገሩ እናያለን። ለዚህ መፍትሄው መሰረተኛ የአረበኛ ቃላትን መማር ሲሆን ለሱም የሚያግዙ የተለያዩ ሶፍትዌሮች እና አፕሊኬሽኖች በእጃችን ስልክ ውስጥ ማግኘት እንችላለን። ከእነርሱም መሃል ይጠቅማል ብዬ ያሰብኩትን አንድ የአረበኛ መሰረታዊ ቃላትን ወደ አማርኛ የሚቀይር አፕሊኬሽን ዲስክሪፕሽን ላይ አስቀምጬላችኋለሁ። ሊንኩን በመንካት በቀላሉ ወደ ስልክዎ ላይ አውርደው መጠቀም ይችላሉ። ሁለተኛው ቻሌንጅ ወይም ችግር የባህል፣ የምግብ እና የአኗኗር ዘይቤ መለያየት ነው። ይህ ችግር በአብዛኛው ሰራተኛ ላይ የሚከሰት ሲሆን ከአካባቢው አኗኗር ጋር ለመላመድ ረዘም ያለ ጊዜ የሚፈጅ ይሆናል። ሌላኛውና ሶስተኛው ቻሌንጅ ወይም ደግሞ ችግር የስራ መብዛት ወይም ደግሞ ከስራ ሰዓት በላይ መስራት ነው። ይህ ችግር በተለይ በብዙ እህቶቻችን ላይ የሚከሰት ችግር ሲሆን ለዚህ መፍትሄ ብዬ ያሰብኩት ደግሞ ከተቻለ ከአሰሪዎቻችን ጋር በመነጋገር ማስተካከል ሲሆን ካልተቻለ ደግሞ ለሚመለከተው አካል በማመልከት ስራ መቀየር ነው። ይህ ካልሆነ ግን ለተለያዩ የጤና ችግሮች ሊያጋልጠን ይችላል። አራተኛው ቻሌንጅ ከዶክመንት ጋር ተያይዞ የሚመጡ ችግሮች ናቸው። ለምሳሌ ያክል ቪዛን ይመስል ፓስፖርት እና የኮንትራት ሰነድ የመሳሰሉት ሲሆኑ ለእነዚህ ችግሮች መፍትሄ ይሆናል ብዬ ያሰብኩት ከወሰዳችሁ ኤጀንሲ ጋር በመነጋገር ወይም ደግሞ ከኢትዮጵያ ቆንጽላ ጽሕፈት ቤት ጋር በማውራት ችግሩን መፍታት ይቻላል። እንግዲህ ለዛሬው ቪዲዮአችን የመጨረሻ የሆነው ቻሌንጃችን ከቤተሰብ ርቆ መኖር ወይም ደግሞ በተለምዶ መናፈቅ ሲሆን ይህን ችግር በዘላቂነት መፍታት የሚከብድ ቢሆንም ነገር ግን ከቤተሰብ ጋር ወይም ደግሞ ከሚወዱት ሰው ጋር በተለያዩ የኦንላይን ፕላትፎርሞች ላይ በየጊዜው እየተደዋወሉ በማውራት ችግሩን በከፊል መቅረፍ ይቻላል። እንግዲህ ዛሬው ቪዲዮአችን ይህን ይመስል ነበር። ያላችሁን ሀሳብ አስተያየት በኮመንት ሴክሽናችን ያካፍሉን። እስከ መጨረሻው ስለተከታተላችሁን ከልብ እያመሰገንን ቪዲዮአችንን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉልን እያለን ልንሰናበታችሁ ወደድን።